በኢራን ውስጥ መንግስት ህዝባዊ አመጽን በመፍራት ከፍተኛ የሰብአዊ መብት ጥሰት እየፈጸመ መሆኑ ፎክስ ኒውስ ዘግቧል። በሌላ በኩል በዛሬው የአልጀዚራ ዘገባ በደቡብ ሊባኖስ ያለው ሁኔታ እጅግ እየተባባሰ መምጣቱን ዘግቧል። በሌላ መረጃችንም ባለፈው አርብ እኩለ ሌሊት በዴንቨር ዓለም አቀፍ አውሮፕላን ማረፊያ አስደንጋጭ አደጋ ተከስቷል። እሱንም የምናየው ይሆናል። አብረን ዝርዝር መረጃውን እናድምጠው። በኢራን ውስጥ መንግስት ህዝባዊ አመጽን በመፍራት ከፍተኛ የሰብአዊ መብት ጥሰት እየፈጸመ መሆኑ ፎክስ ኒውስ ዘግቧል። ከመጋቢት ወር ጀምሮ ቢያንስ 24 ሰዎች በሚስጥር የተገደሉ ሲሆን ግድያው በየቀኑ እየተከናወነ ይገኛል። መንግስት የሟቾችን አስክሬን ለቤተሰቦቻቸው ለመስጠት ፈቃደኛ ባለመሆኑ እና ቤተሰቦች ስለ ጉዳዩ እንዳይናገሩ ማስፈራሪያ እየደረሰባቸው መሆኑ በዘገባው ተካቷል። የኢንተርኔት አገልግሎት መቋረጥ በሀገሪቱ ላይ እያደረሰ ያለው የኢኮኖሚ ጉዳትም ከፍተኛ ነው ብለዋል። በቀን እስከ 65 ሚሊዮን ዶላር የሚደርስ ኪሳራ እየደረሰ ሲሆን ከ5 እስከ 10 ሚሊዮን የሚሆኑ በኢንተርኔት ስራ ላይ የተሰማሩ ዜጎች ስራ አጥ ሆነዋል። ይህ እርምጃ የተወሰደው በዜጎች መካከል የሚደረገውን የመረጃ ልውውጥ ለመገደብና ሊነሳ የሚችለውን ተቃውሞ ለመቆጣጠር ታስቦ እንደሆነ ተመልክቷል። በዲፕሎማሲው ረገድ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን በሆርሙዝ ሰርጥ ላይ የምታሳየው የቁጥጥር ፍላጎት ተቀባይነት የሌለው መሆኑን ገልጸዋል። ወታደራዊ ባለሙያዎች የኢራንን የማሸበር አቅም ለማዳከም እስራኤልና አሜሪካ በቅንጅት ጠንካራ የአየር ድብደባ ሊያደርጉ እንደሚገባ እየመከሩ ይገኛሉ። ኢራን በድርድር ወቅት የገባችውን ቃል እንደማታከብር በመታወቁ አሁን የሚደረጉ የሰላም ጥረቶች ውጤታማ ስለመሆናቸው ትልቅ ጥርጣሬ ተፈጥሯል። በሌላ መረጃ ባለፈው አርብ እኩለ ሌሊት በዴንቨር ዓለም አቀፍ አውሮፕላን ማረፊያ አስደንጋጭ አደጋ ተከስቷል። ወደ ሎስ አንጀለስ ለመብረር 224 መንገደኞችንና 7 የበረራ ሰራተኞችን ጭኖ በፍጥነት መንገድ ላይ የነበረው የፍሮንቲር አየር መንገድ በረራ ቁጥር 4345 በድንገት አንድ ግለሰብ በመምታቱ በአውሮፕላኑ ሞተር ላይ እሳት ተነስቶም ነበር። አደጋው እንደተከሰተ በበረራ ክፍሉ ውስጥ ጭስ በመሙላቱ መንገደኞች በአስቸኳይ ጊዜ መውጫ ስላይዶች በመጠቀም ከአውሮፕላኑ እንዲወጡ ተደርገዋል። የዴንቨር የእሳት አደጋ መከላከያ ቡድኖች በቦታው ተገኝተው እሳቱን በማጥፋት የቻለ ሲሆን መንገደኞች በሰላም ወደ ተርሚናል ተመልሰዋል። ይሁን እንጂ በአውሮፕላኑ የተመታው ግለሰብ ማንነት እና ለምን በዚያ ጥበቃ በሚደረግበት የፍጥነት መንገድ ላይ ሊገኝ እንደቻለ እስካሁን በግልጽ የታወቀ ነገር የለም። የአቪዬሽን ባለሙያዎች እንደሚጠቁሙት ከፍተኛ የደህንነት ቁጥጥር ባለበት እንዲህ አይነት ስፍራ ላይ አንድ ሰው መገኘቱ ግለሰቡ በህገወጥ መንገድ የገባ ሊሆን እንደሚችል ግምት እንዲያሳድር አድርጎታል። በአሁኑ ወቅት የብሔራዊ የትራንስፖርት ደህንነት ቦርድ በአደጋው ላይ ጥልቅ ምርመራ እያደረገ ሲሆን አደጋው የደረሰበት የፍጥነት መንገድ ለምርመራ እንዲመች ተዘግቷል። ፍሮንቲር አየር መንገድ በበኩሉ በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ ከደህንነት ባለስልጣናት ጋር በትብብር እየሰራ መሆኑን አስታውቋል። በሌላ መረጃችን በዛሬው የአልጀዚራ ዘገባ በደቡብ ሊባኖስ ያለው ሁኔታ እጅግ እየተባባሰ መምጣቱን ዘግቧል። ባለፉት 24 ሰዓታት ውስጥ ብቻ በእስራኤል የአየር ድብደባ ከ50 በላይ ሰዎች የተገደሉ ሲሆን ከነዚህም ውስጥ 11ዱ አርብ ዕለት በቲር አቅራቢያ በደረሰ ጥቃት ህይወታቸውን ያጡ ናቸው። እስራኤል ጥቃቱን ከመፈጸሟ ከጥቂት ሰዓታት በፊት ማስጠንቀቂያ በመስጠት ነዋሪዎች እንዲለቁ እያደረገች ሲሆን ወታደራዊ እርምጃዋም ከሊታኒ ወንዝ በላይ ባሉ አካባቢዎች ጭምር የሰው ህይወት ቀጥፏል። በሌላ በኩል ሂዝቦላ በተለያዩ ድሮኖችና ሮኬቶች የእስራኤልን ወታደራዊ ካምፖች በመምታት የአጸፋ እርምጃ እየወሰደ መሆኑን ገልጿል። ይህም ግጭቱን ይበልጥ እያፋፋመው ይገኛል። በዲፕሎማሲው በኩል በሚቀጥለው ሳምንት በዋሽንግተን ዲሲ በእስራኤልና ሊባኖስ መንግስታት መካከል ውይይት እንዲደረግ ቢታቀድም ዋናው ተፋላሚ የሆነው ሂዝቦላ በንግግር ውስጥ አለመካተቱ ትልቅ እንቅፋት ሆኗል። አሜሪካ
እና እስራኤል የሊባኖስ መንግስት ሂዝቦላን እንዲገታ ቢፈልጉም የሊባኖስ መንግስት ግን ይህንን ለማድረግ ያለው አቅም ውስን በመሆኑ እና በሀገሪቱ ውስጥ ሌላ ግጭት ሊቀሰቀስ ይችላል በሚል ስጋት የሰላም ጥረቱን አስቸጋሪ አድርጎታል። ክቡራን ተመልካቾቻችን ስለነበረን ቆይታ ከልብ እናመሰግናለን። አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። መልካም ጊዜ ይሁንላችሁ።